በዓለም ዙሪያ ያላችሁትን ቅዱሳን ሁሉ በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እኔ አገልጋይ ያዕቆብ ሶዳንና ነኝ። ዛሬ ደግሞ ክፍል 3 ትምህርት 1 የእግዚአብሔርን ሕዝብ ስለማገልገል የሚለውን ትምህርት እናያለን። ይህ የእግዚአብሔርን ሕዝብ ማገልገል ሶስተኛው የክብር አገልግሎት ምስጢር ነው። ርዕሱ እንዲህ ይላል፣ አገልግሎት የሕዝብን ሕይወት መገንባት ነው በሚለው ርዕስ የተዘጋጀውን ትምህርት ዛሬ እንማራለን። ከመማራችን በፊት እግዚአብሔርን እንጸልይ። ልዑልና የተፈራህ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም የዘላለሙ ክብርና ምስጋና ላንተ ብቻ ይሁን። ዛሬ ደግሞ እንድትናገረን እንድታስተምረን በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ክብሩ ላንተ ይሁን። አከብርሃለሁ፣ አመሰግናለሁ። ውሎዬን ሁሉ ጠብቅ፣ አብረን ሁን፣ ከኛ ጋር አስተምረን በጌታ በኢየሱስ ስም አሜን። ይህ የክብር አገልግሎት ምስጢር በሚለው ትምህርት የተዘጋጀ ትምህርት ነው። በዚህ በክብር አገልግሎት ምስጢር በሚለው ትምህርት ስር የተለያዩ ትምህርቶችን እየተማርን እንገኛለን። ዛሬ የምንማረው ትምህርት ደግሞ ሕዝብን ስለማገልገል የምንማረው ትምህርት ነው። ይህ ደግሞ ሶስተኛው የክብር አገልግሎት ምስጢር ነው። በሶስተኛው የክብር አገልግሎት ምስጢር ሕዝብን በማገልገል ዙሪያ የሕዝብን ሕይወት መገንባት ሕዝብን ማገልገል እንደሆነ እንማራለን። አገልግሎት የሕዝብን ሕይወት መገንባት ነው በሚለው ነው የምንማረው። አንደኛ ቆሮንቶስ 3:9 በጌታ በኢየሱስ ክርስቶስ ስም አነብላችኋለሁ። የእግዚአብሔር ሕንጻ ናችሁ፣ የእግዚአብሔርም እርሻ ናችሁ ይላል። አንደኛ ተሰሎንቄ 2:19 እስከ 20 ያለውን ደግሞ በጌታ በኢየሱስ ክርስቶስ ስም አነብላችኋለሁ። በጌታ በኢየሱስ ክርስቶስ ፊት በምንገለጥበት ጊዜ ተስፋችን፣ ደስታችን፣ አክሊላችን እናንተ አይደላችሁምን ይላል። ቁጥር 20 ላይ ደግሞ ጳውሎስ ሲናገር እንዲህ ይላል፣ እናንተ ክብራችንና ደስታችን ናችሁ ይላል። እንግዲህ ጳውሎስ እዚህ ቦታ ላይ የምናገረው ነገር ምንድነው? ስለሚያገለግላቸው ሕዝቦች ነው። የእግዚአብሔር ሕዝብ ማለት ለእግዚአብሔር እርሻው ነው። እርሻን ልክ እርሻ ላይ እንደመኮትኮት፣ እርሻ ላይ እንደማረስ፣ እርሻ ላይ የተለያዩ አትክልቶችን እንደመትከል፣ አትክልቶችን እንደማሳደግ የዛ አይነት ስራ ነው ሕዝብ ላይ እግዚአብሔር አገልጋዮች እንዲሰሩ የሚፈልገው። በመኮትኮት አረም መንቀል፣ አረም ይነቀላል፣ አፈሩ ይለሰልሳል፣ ውሃ ደግሞ ይጨመርበታል። ኢሪጌሽን ሲስተም ሊሆን ይችላል፣ በዚህ አይነት ዝናብ ሊሆን ይችላል። ማንኛውም ነገር ዝናብ የማታገኝ ህይወት መሆን የለባትም። የማትኮተኮት ህይወት መሆን የለባትም። የሕዝብ ህይወት የሚኮተኮት ሕዝብ ነው፣ የሚለማ ህይወት ነው። ወይንም ስራ የሚሰራበት ፍሬያማ እንዲሆን ጥረት የሚደረግበት ህይወት ነው የሕዝብ ህይወት። የሕዝብ ህይወት በዛ ህይወት ላይ የተለያየ አስፈላጊ ነገር ሁሉ የሚሰጥበት ነው የሕዝብ ህይወት። የሕዝብ ህይወትና የድርጅት ህይወት የተለያዩ ነገሮች ናቸው። ድርጅታዊ ነገሮች ድርጅታዊ መዋቅር አላቸው። ነገር ግን የሕዝብ ህይወት ደግሞ በእግዚአብሔር ቃል የተመሰረተ ነገር ነው። የእግዚአብሔር ሕንጻ ናቸው። እግዚአብሔር የሚለው ሕንጻውን አይደለም፣ ሕንጻውን ሳይሆን አንዱን የግለሰብን ህይወት ነው። የእግዚአብሔር ሕንጻ ናቸው የሚለው እያንዳንዱ ኢንዲቪጁዋልስ የእግዚአብሔር ሕንጻ ናቸው፣ የእግዚአብሔር እርሻ ናቸው። እግዚአብሔር የሚያለመው ህይወት ነው። እግዚአብሔር የሚመግበው ህይወት ነው። እግዚአብሔር የሚያርሰው ህይወት ነው። እግዚአብሔር የሚነቅለው ነገር ያለበት ህይወት ነው የእያንዳንዱ ሰው ህይወት። እግዚአብሔር የሚያድሰው ህይወት፣ እግዚአብሔር የሚለውጠው ህይወት ነው። ስለዚህ በሕዝብ ለውጥ ዙሪያ የምናገለግል አገልጋዮች እንድንሆን እግዚአብሔር ይፈልጋል ማለት ነው። እዚህ ላይ ደግሞ አንደኛ ተሰሎንቄ
ምዕራፍ 2:19 እስከ 20 ላይ በምናይበት ጊዜ ጌታ ኢየሱስ ክርስቶስ በሚመጣበት ጊዜ ይምላል ቁጥር 19 መጨረሻ ላይ ይሄ ነገር የሚናገረው ይሄ ክፍል የሚናገረው በጌታ ኢየሱስ ክርስቶስ በመጣ ጊዜ ማለት ነው። ጌታ ኢየሱስ በአየር ላይ በሚመጣበት ጊዜ ለእያንዳንዱ ሰው ሽልማት ሪዋርድ በሚሰጥበት ጊዜ ማለት ነው። ያን ጊዜ ሰውን በሚሸልምበት ጊዜ እግዚአብሔር የሚያደርገው ነገር ነው እዚህ ቦታ ላይ አሁን የምንነገረው። ለምሳሌ የአገልጋዮች ደስታ፣ የአገልጋዮች ክብር፣ የአገልጋዮች ከፍታ፣ በእግዚአብሔር ፊት ያለው ፈገግታ፣ ክብር፣ በረከት፣ ሞገስ በእግዚአብሔር ፊት አገልጋዮች ሲቆሙ የምታየው ባገለገላቸው ሰዎች ነው። እግዚአብሔር አገልጋዩን አቁሞ እሱ ያገለገላቸውን ፍሬ ያፈሩ ህዝቦችን በእግዚአብሔር ፊት ሽልማት የሚያገኙትን ከፊቱ ሲያሳልፍ ሽልማት እየሰጠ ሲያሳልፍ አገልጋዩ ምን ይሆናል? በደስታ ይሞላል፣ በክብር ይሞላል። እንኳን አገለገልኩኝ አምላኬን፣ እንኳን አገለገልኩኝ እነዚህን ሰዎች ውጤት አግኝቻለሁ ይላል። ልክ አስተማሪ ተማሪው አንደኛ ወጥቶ ሽልማት በሚያገኝበት ጊዜ በጥንቃቄ አስተማሪ ትልቅ ክብር እንደምሰማው፣ ትልቅ ደስታ በትምህርት ቤት ላይ እንደምሰማው፣ ያ ሰው ሲሸለም፣ ያ ልጅ ሲሸለም አገልጋዩ ይህንን ልጅ አስተምረዋለሁ፣ ደስ ይለኛል፣ ጎበዝ ተማሪ ነው፣ ጠንካራ ነበር እያለ እንደምደሰት፣ ያን ጊዜ ደግሞ ጳውሎስና ሌሎችም እግዚአብሔርን ያገለገሉ አገልጋዮች በፊታቸው ጠንካራ ክርስቲያኖችን በእነርሱ ጌታን የተቀበሉትን፣ በእነርሱ እጅ ጌታን ያመኑትን፣ በእነርሱ እጅ በጌታ ፊት የተጉ አገልጋዮችን በፊታቸው ሲያሳልፍ እንኳን አገለገልኩኝ፣ እንኳን ለፋው፣ እንኳን ደከምኩኝ፣ እንኳን በዚህ ሰው ህይወት ላይ የራስን ጊዜ አሳለፍኩኝ የሚለው ነገር ትልቅ ደስታ ያን ጊዜ ይሰማዋል። ልክ እንደ አስተማሪ ማለት ነው። ስለዚህ ክብራችን ናችሁ ያን ጊዜ፣ ደስታችን ናችሁ ያን ጊዜ እናንተ ሞገሳችን ናችሁ ያን ጊዜ፣ ተስፋዎቻችን ናችሁ፣ ዙፋን አክሊሎቻችን ናችሁ ብሎ ጳውሎስ የሚናገረው ነገር ይህ ነው። ስለዚህ አገልጋይ እንዲያገለግል እግዚአብሔር የጠራው፣ እንዲያገለግል እግዚአብሔር የሾመው፣ እግዚአብሔር ያስቀመጠው በህዝብ ህይወት ላይ እንዲያገለግል ነው። የህዝብ ህይወት እንዴት ሊለወጥ ይችላል? የህዝብ ህይወት ከዛሬ ነገ እንዴት ሊያድግ ይችላል? በመለው ላይ አገልጋይ እንዲያገለግል እግዚአብሔር አገልጋይን ጠርቶታል ማለት ነው።